የሚታየው ስዕል የዱቄት ማሽን ነው። የሚያስፈልጉ ነገሮች በመጀመሪያ ዲናሞ አንድ፣ ሁለተኛ ሎድ፣ ሶስተኛ ወንፊት ወይም ፊልተር የምንለው ወንፊት ያስፈልጋል። ዲናሞ ሲሽከረከር ከሎዱ ጋራ ይበያየዳል። ሎዱ ሲሽከረከር በወንፊቱ ውስጥ ያለ ማንኛውን ጠጣር ነገርን ወደ ዱቄት የመቀየር አቅም ይኖረዋል። ስለዚህ ዱቄት መፍጫ ማሽን ነው። ቡና የሚሆን የተለያዩ ነገሮች መፍጨት ይችላል፣ ወይም ደግሞ የተለያዩ ነገሮችን ማውቃት ይችላል ማለት ነው። ሁለተኛ ዲናሞ እና ሲሪንጅ ያለበት ትልቅ የብረት ሲሪንጅ ያለበት ማሽን ደግሞ የውሃ ማሽን ነው። የሚሰራው በዲናሞ ነው። ሮተሪ ማለት ተሽከርካሪ በዲናሞ ዘዋሪ ወይም ዲናሞ የምንለው ዘዋሪ ሲሆን ሲሽከረከር በሲንጀር ማሽን ላይ ባለው ቴክኒክ አማካይነት ሲሪንጁን ከፍ ዝቅ ያደርገዋል። ሲሪንጁን ከፍ ዝቅ ባደረገ ቁጥር ቫልቮች አሉ። ቫልቮቹ ውሃን የመሳብ ችሎታ አላቸው። ታንከርም አለ። ከዛ በኋላ ውሃ የማፍሰስ አቅም አለ። የውሃ ማሽን ነው። ሶስተኛ ደግሞ ሃርቨስት ማሽን ነው። ሃርቨስት ማሽን የሚሰራው በምንድን ነው? በዲናሞ ነው። ዲናሞቹ ከምን ተገናኝተዋል? ከማጭዶች ዙሪያ ከተበየዱ ማጭዶች ጋር ተገናኝተዋል። ኦኬ ማጭዱ ምንን ነው የሚያጭደው? ሲሽከረከር ማሽኑ ዲናሞስ ወይም ዘዋሪው ሲሽከረከር ማጭዶቹን ያሽከረክራቸዋል። ማጭዶቹ ሲሽከረከሩ በቪ ሼፕ ውስጥ የሚያልፈውን ወይም የሚገባውን የስንዴ አንገት ይቆርጣል ማለት ነው፣ ወይም ያጭዳል ማለት ነው። ስለዚህ ማጭዶቹ በሰርክል ወይም በክብ ቅርጽ ተበይደዋል፣ ተያይዘዋል ከዘዋሪው ወይም ከዲናሞ ጋር። ቪሼፑ ደግሞ ስንዴውን የመሰብሰብ እና አቅፎ የመያዝ አቅም ይኖረዋል ማለት ነው። ስለዚህ ሃርቨስት ምንን ማሽን አየን ማለት ነው? ሃርቨስት ዱቄት ወይም መውቃትና ውሃን አየን ማለት። ሌላም ነገር እንጨምራለን ለወደፊቱ ተከታተሉን። ይህንን ማሽኖች ለመስራት እቅዱ አለኝ፣ ግን ፕላኑ አለኝ፣ ኢንቴንሽኑ አለኝ፣ ግን የሚያስፈልጉ ካፒታሎች የሉኝም። የሚረዳኝ ካለ እፈልጋለሁ። የሚያስፈልገው ሶልደር ነው የሚያስፈልገው፣ መበየጃ ማሽን ነው የሚያስፈልገው እና ማቴሪያሎች ያስፈልጋሉ እንደነ ወንፊት፣ ሎድ፣ ጭነት ብረት፣ ትልቅ ብረት ማለት ነው፣ ሰበቃ ያለው ብረት፣ ዘዋሪ ዲናሞ ያስፈልጋል። ብየዳ ዲናሞ ጀነራል ማለት ጉልበተኛ መሆን አለበት። ከፍተኛ ጉልበት ያለው ዲናሞ ወይም ዘዋሪ መሆን አለበት። ምናልባት ጀርመን ሰራሽ መሆን አለበት። እነዚህ ያሉ ውሃውንም ፓምፑን ለመስራት የውሃ ፓምፑን ለመስራት ዲናሞ ያስፈልጋል። ሲንጀር ማሽን ላይ ያለው ታክቲክ ከፍ ዝቅ የሚለው ነገር አለ፣ እሱን እንጠቀማለን። ከዛ በኋላ ትልቅ ሲሪንጅ አለ፣ ውሃውን የሚስበው ሲሪንጅ አለ። ከዛ በኋላ ቫልቮች አሉ፣ ታንከር አለው። እነዚህ ማሽን ውሃ ማሽን ይሰራሉ። ሶስተኛ አጫጅ ወይም ሃርቨስት ማሽን አለ። የስንዴውን አንገት የሚሰበስብ ቪሼፕ የሆነ የብረት መኪና አለ። ልክ በቪሼፕ ውስጥ ስንዴዎቹ ሲሰበሰቡ አንገታቸውን የሚቆርጥ የሚያጭድ ማጭዶች በዙሪያ ወይም በሰርክል ከዲናሞ ከዘዋሪ ጋር የተበየዱ ማጭዶች አሉ፣ የሚሽከረከሩ ሲሽከረከሩ ያጭዳቸዋል ማለት ነው። ይህን ይመስላል የዛሬ